ዳዊት ምን አለ? ከአቤኔር ግድያ እኔና መንግስቴ በእግዚአብሔር ፊት ንጹህ ነን። ይህን ቃል ኪዳን ሳኦል ሰብሮ የገባዖንን ሰዎች ማጥፋት ሲጀምር ምንም ባላወቀ በዳዊት ዘመን ረሃብ በተከታታይ ሆነ፣ ቸነፈር ሆነ። መሪዎች የሚራገሙት ቃል እንዴት እንደሚሰራ ይህን ለማሳየት ነው። ምንም በሌላችሁበት ቃል ኪዳንን አፍርሳችሁ እርግማን ከሌላ ሰው የመጣባችሁ ካለ ካሳን ከፍላችሁ ነው እነሆ ርስታችሁ የሚባረክ እርግማናችሁ ከእናንተ የሚወጣ። በጸሎት አትመልሰው። ነቢያት 10 ትንቢት ቢያመጣልህ ጠብ የሚል ነገር የለም። እግዚአብሔር ከሕግ ውጭ ሊሆንም አይችልም። ያ የእውነት መንፈስ ወደ እናንተ ሲመጣ በህልማችሁ ይናገራችኋል፣ በሀሳባችሁ ይናገራችኋል። ኢንፎርሜሽን ትሰማለህ፣ ታውቃላችሁ። ነቢያት ከሚናገራችሁ ይልቅ ራሳችሁ ታውቃላችሁ። በእኛ ቤተሰብ ላይ እነሆ አንድ ነገር ተከስቶ ነበር። እግዚአብሔር አይኖችን ከፈተው። ያን ነገር ካስተካከልን ካሳ ካደረግን በኋላ ነው እግዚአብሔር የእያንዳንዳችን ሕይወት የቀየረው። እንዲህ ነው፣ በጸሎት አልመጣም፣ በካሳ። አቤኔርና ዳዊት ሁለተኛ ሳሙኤል 3 ቁጥር 27 ላይ ይሄን እንድታነቡ ነው። አቤኔር የእስራኤል ሰራዊት አለቃ ነው በሳኦል ዘመን። ሳኦል ከሞተ በኋላ ከዳዊት ጋር ድርድር ለማድረግ ወደ ዳዊት መጣ። ቃል ኪዳን አድርገው ሲመለሱ አቤኔር የተባለው የዳዊት የሰራዊት አለቃ እነሆ የዳዊት አለቃ የሆነው አቤኔርን እንዴት እንደገደለው ዳዊት ምን አለ? ከአቤኔር ግድያ እኔና መንግስቴ በእግዚአብሔር ፊት ንጹህ ነን፣ ግን በኢዮአብ ቤት እንዲህ ያለው እርግማን እንዲህ ይሁን ብሎ ዳዊት ኢዮአብን ረገመው። ኢዮአብ መጨረሻው ምን ሆነ? ሂዱ። የዳዊት የሰራዊት አለቃ ነው። ከሰራዊት አለቃነት እንደተባረረ መጽሐፍ ቅዱስ ሲናገር በኢዮአብ ቤት እነሆ እንዲህ የሚሆንበት አይታጣ፣ እንዲህ የሚሆንበት አይታጣ። አንዳንዴ መሪዎች የሚራገሙት ቃል እንዴት እንደሚሰራ ይሄን ለማሳየት ነው የማመለክታችሁ። እግዚአብሔር የተመሰገነ ይሁን። ቃል ምንም በሌላችሁበት እርግማን ካለ እርግማኑ ወደ ራሱ ይመለስ። ግን አድርጋችሁ ከሆነ እንደ ኢዮአብ ጥፋት አድርጋችሁ ከሆነ ኢዮአብ አቤኔርን ከዳዊት ጋር ቃል ኪዳን ገብቶ የወጣውን አቤኔርን ጠርቶት እነሆ ድንገት አንድ ቦታ ወስዶት በጦሩ ሆዱን ወቅቶት እንደገደለው ዳዊት እኔ ከኔር ልጅ ከኢዮአብ እኔ ከደሙ መንግስቴም እኔም ንጹህ ነኝ፣ እኔ አልገደልኩትም፣ ግን በኢዮአብ ቤት ይሄ ነገር ይምጣበት፣ ይሄ ፍርድ ይሁንበት ብሎ ጀጅ አደረገው። ዛሬ እናንተም ልክ እንደ አቤኔር በሰላም ሄዳችሁ ግን ወይም እንደ ኢዮአብ ጥፋት አድርጋችሁ እርግማንን በራሳችሁ ያመጣችሁ ቃል ኪዳንን አፍርሳችሁ እርግማን ከሌላ ሰው የመጣባችሁ ካለ ዛሬ በኢየሱስ ክርስቶስ ስም ለዛ እርግማን ማካካሻ ምንድነው? እንደ መጽሐፍ ቅዱስ ሲናገር እንደ ገባዖን ሰዎች ሳኦል ዳዊት የእስራኤልን ርስት እንድትባርኩ ምን ላደርግላችሁ ብሎ ማካካሻ እንደሰጠ ጥፋት እጃችሁ ካለ የእስራኤል ርስት እንዲባርኩ ለገባዖን ሰዎች ካሳን እንደሰጠ ዳዊት ለዛ ለተበደለው ቤተሰብ ለበደላችሁት ሰው ካሳን ከፍላችሁ ነው ርስታችሁ የሚባረከው፣ እርግማናችሁ ከእናንተ የሚወጣ ርስታችሁ የሚባረከው። የእስራኤልን ርስት እንድትባርኩ ምን አደርግላችሁ ዘንድ ትወዳላችሁ ብሎ ዳዊት የገባዖንን ሰዎች ጠየቀ። የገባዖን ሰዎች በኢያሱ ምክንያት ከእስራኤላውያን ጋር ቃል ኪዳን አድርገው በሰላም የሚኖሩ ነበር። ቃል ኪዳን ከእስራኤል ጋር የተገባው ማናቸውም ሕዝብና ነገድ ሊነኩ አይችሉም። ቃል ኪዳን በእግዚአብሔር ፊት አንዴ ገብቷልና ይሄን ቃል ኪዳን ሳኦል ሰብሮ የገባዖንን ሰዎች ማጥፋት ሲጀምር ምንም ባላወቀ በዳዊት ዘመን ረሃብ በተከታታይ ሆነ፣ ቸነፈር ሆነ። ዳዊትም የእግዚአብሔርን ፊት ፈለገ፣ እግዚአብሔርም ለዳዊት ተናገረው። የገባዖን ሰዎች ደም ሳኦል ያጠፋው ጥፋት ዛሬ ባንተ መንግስት ላይ ጥፋትን አምጥቷል። ዛሬ እናንተ ያጠፋችሁ ጥፋት፣ አንተ ያጠፋሽው ጥፋት ቃል ኪዳንሽን ሰብረሽ የመጀመሪያው ጮኛሽን ትተሽ ወደ ሌላ ይሄድሽ፣ ቃል ኪዳንን ትተህ ሚስትን ትተህ ወደ ሌላ ይሄድክ
በስራ ቃል ኪዳንን ውል አስረ ውልን ያፈረስ መጽሐፍ ቅዱስ በመጨረሻው ዘመን ውልን የሚያፈርሱ ብዙ ውል ያፈረሳችሁ ብዙ ቃላችሁን የሰበራችሁ እነሆ በኢዮአብ ቤት ይሄ እርግማን ይምጣበት ብሎ ዳዊት የኢዮአብን ቤት ወይም የኢዮአብን ዘር ረገመው። ኢዮአብም እነሆ ከነበረበት መጨረሻ የኢዮአብ አሟሟት እጅግ የሚያሳዝን አሟሟት ነው። የሰራዊት አለቃ ነበረ። ዛሬ በዚህ የተላለፋችሁ ዛሬ አግብተህ ወልደ ትልቅ ስለሆንክ ነገር የማይደርስ አይምሰል። ያኔ ዛሬ 30 እና 40 ዓመት የከዳሃትን እጮኛ ዛሬ 30 40 ዓመት እነሆ የዋሸኸውን እነሆ ሚስትህን የተውካትን ዛሬ 10 ዓመት እነሆ እሰራለሁ ብለህ ከዛ ሰው ቃል ኪዳን ብዙ የገባችሁ ቃላችሁን ያወጣችሁ በካሳ ነው የሚመለሰው። በጸሎት አትመልሰው። ነቢያት 10 ትንቢት ቢያመጣልህ ጠብ የሚል ነገር የለም። እግዚአብሔር ከሕጉ ውጭ ሊሆንም አይችልም። እግዚአብሔርም ለእስራኤል ሕዝብ ዳዊትን እንደ ልቤ እንኳን ቢለውም ዳዊት ለገባዖን ሰዎች ካሳ እስከሰጠበት ጊዜ እስኪዘ ድረስ የዳዊት መንግስት በረሃብና በቸነፈር ይቸገሩ ነበር። ዳዊትም ለገባዖን ሰዎች ካሳ ከከፈለ በኋላ መጽሐፍ ቅዱስ ምንድነው የሚለው? እግዚአብሔርም ስለ ምድሪቱ ምን አለ? ተለመነ። ያልወለድከው ምን አጥፍተህ ነው? ምንድነው? እጅህና እግርህ እያለ እጅህ በረከትን ካንተ የወሰደ ምን አጥፍተህ ነው? ማን ነው የሚናገር? መንፈስ ቅዱስ። ያ የእውነት መንፈስ ወደ እናንተ ሲመጣ በህልማችሁ ይናገራችኋል፣ በሐሳባችሁ ይናገራችኋል። ኢንፎርሜሽን ትሰማላችሁ፣ ታውቃላችሁ። ነቢያት ከሚናገራችሁ ይልቅ ራሳችሁ ታውቃላችሁ። ያ የእውነት መንፈስ ሲመጣ ሁሉን ነገር አቤቱ መንገድን አሳየኝ አለ ዳዊት። ሙሴ አቤቱ ይህ ህዝብ ከሆነ እነሆ በፊት ሞገስን ካገኘን አቤቱ መንገድህን አሳየን። አንድ ጊዜ ከእስራኤል ምድር ከግብጽ ምድር እየወጡ ሳለ ምድረ በዳ ላይ እነሆ መንገዱ ኮምፓሱ ጠፋበት አቤቱ መንገድህን አሳየን፣ መንገዴን አሳየኝ። ምንድነው? ነገርኳችሁ። በአንድ ስብከት የለን በእኛ ቤተሰብ ላይ እነሆ አንድ ነገር ተከስቶ ነበር። እግዚአብሔር አይኖችን ከፈተው። ያን ነገር ካስተካከልን ካሳ ካደረገን በኋላ ነው እግዚአብሔር የእያንዳንዳችን ህይወት የቀየረው። እንዲህ ነው፣ በጸሎት አልመጣም፣ በካሳ። ዛሬ እንደ ዳዊት እንደ ኤሊ ቤት የሆነባችሁ እንደ ኢዮአብ ቤት እርግማን እናንተ ቤት የመጣ ትክክለኛ እርግማን የመጣ በኤሊ ቤት ትክክለኛ እርግማን፣ በኢዮአብ ላይ ትክክለኛ እርግማን መጣ። ይሄን የምታስተካክሉት አቤቱ መንገዴን አሳየኝ። ነቢያት እንዲናገራችሁ መሮጥ አቤቱ ስትሉ እግዚአብሔር ወደ ኤሊ ቤት አንድ ሰው መጣ ፍርድን ሊናገር። እግዚአብሔር ሰውን ይልክላችኋል። እግዚአብሔር በመንገዳችሁ የእናንተ ነገር የሚያሳየን ሰውን ይልካል። ሃሌሉያ! ክብር ለመንፈስ ቅዱስ ይሁን። ኢዮብ እዚህ ላይም እንደገና 3:1 ላይ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ተመልከቱ፣ ችግር ሲገጥመው መራገም ጀመር። ያን የተወለደበትን ቀን ብታነቡ የሚገርም ነው። አንዳንዴ ስንማረር ምንድነው የተናገርነው ቃል? ይሄ ነው እኮ ነገራችንን እኮ አንቆ ብሎ እንዳንሄድ ብዙዎች ሹት ሲያደርጉ ምን ሲሉ ኢዮብ መከራውን ምኑን ይብስ ያደረገው ይሄ የተወለድኩበት ቀን እርጉም ይሁን እንዲሁን እንዲህ ያ ቀን ብርሃን የሆነ ጨለማ ይሁን ነገ ዛሬ የምትሉት ምንድነው ጨለማ ይሆንባችሁ? የትኛውን ቀናችሁን የረገማችሁ? የትኛው እድል ፈንታችሁን የረገምሽው? የትኛውን ትንሽ ነው የረገምሽው? የትኛውን ትንሽ ያጨናገፍሽው? አንተው ሌላ አይደለም፣ የዚህ ዓለም ገዢ አይደለም። ኢየሱስ ክርስቶስ የዚህ ዓለም አምላክ ወደ እኔ ይመጣል፣ በእኔ ላይ አንዳች የለው። በሱ ውስጥ ያለው እግዚአብሔርና እግዚአብሔር በእኛ ውስጥ ያለው ምንድነው? የእግዚአብሔር ቃል ወይስ ነን? እንደ ኢዮብ ራስህን የረገምከው፣ እንደ ኢዮብ ስራህን የረገምክ፣ እንደ ኢዮብ እድሜህን የረገምክ፣ እንደ ኢዮብ ትዳርህን የረገምክ፣ እንደ ኢዮብ ፊውቸርህን የረገምክ። ኢዮብ ቀኑን ረገመ ተማሮ።
ምንን የረገም ትንሽ ሲባላሽብን ዲቦንኩኝ እንዲ ያላችሁት ወደ ኋላ ተመለሱ። ሺህ ቢጸለይላችሁ ሺህ አስራትና መባ ወደኔ ብትልቁ ወደ ማን ብትልቁ ምንም የሚለወጥ ነገር የለም። የጻድቅ አይኖቹ ወደ ራሶቹ ናቸው። ቁጭ ብላችሁ ግድ የለም ዛሬም ነገም ጌታ መንፈስ ቅዱስ አይመልስላችሁ። አቤቱ መንገዴን አሳየኝ፣ አቤቱ መንገዴን አሳየኝ፣ አቤቱ መንገዴን አሳየኝ ስትሉ ልክ እንደ ዳንኤል በሌሊትም እነሆ እግዚአብሔር ህልምን አሳየ። የዳንኤልን ሚስጥር የናቡከደነፆር በሌሊትም ህልም አየ። ናቡከደነፆር ያየውን ኢሜጅ ዳንኤልም አየ። ሃሌሉያ። ጊዜ ስጠን አሉት ለናቡከደነፆር። ጊዜ ስጠን ንጉሥ ሆይ ጊዜ ስጠን ብለው በእግዚአብሔር ፊት በጽሞና ሲሆኑ እግዚአብሔር ለዳንኤል ሚስጥርን አሳየ። በእግዚአብሔር ፊት ጊዜ ስትሰጡ ባንቺና ባንተ ህይወት ማን እንደገባው ማን አታክ እንዳደረጋችሁ ሰው ነው እኮ የሚያደርገው፣ ሌላ አይደለም። ሰው ነው፣ የሰው ልጅ ነው፣ የሰው ልጅ ነው። የሰው ልጅ ነው በእናንተ ላይ ጥፋትን የሚያደርገው ሞትን የሚያመጣው ሰይጣን ከየት ሰይጣን በሰው ውስጥ አድሮ ነው የሚያደርገው። ዳንኤልም ጊዜ ስጠን ንጉሥ ሆይ ጊዜ ስጠን፣ በእግዚአብሔር ፊት እንሁን። ሚስጥርን የሚገልጥ በሰማይ አለ። ሚስጥርን እግዚአብሔር ለዳንኤል ገለጠለት። በእግዚአብሔር ፊት ሁኑ። በእግዚአብሔር ፊት ለእግዚአብሔር ጊዜ ስጡ። በቃ በነገራችሁ ላይ ማን ምን እንደሆነባችሁ መንፈስ ቅዱስ ግልጥ አድርጎ ይሰጣችኋል። እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችን እናመሰግነዋለን። መጽሐፍ ቅዱስ መጨረሻ ላይ ምንድነው የሚለው? ልቤ እነሆ በአንደበቴ እንዳልስት መንገዴን እጠብቃለሁ አለ ዳዊት 39 ከቁጥር 1። በአንደበቴ እንዳልስት። ብዙ ጊዜ በአንደበታችን እንስታለን። እኔ ብዙ ጊዜ እሰታለሁ፣ ግን እኔ ብዙ ጊዜ ሳልሆን ብዙ ጊዜ እመለሳለሁ። ሃሌሉያ። በአንደበቴ ከተናገርኩ ደግሞ እመለሳለሁ።